አንዴ ይጠራችሁ ዳጊ ሁሌ እንደዛ ያለቻት መሰልከው። በቃ እሷ ፕሮግራም ነበራት ከዳኒ ጋር የስራ ነበረ። እሱን አቋርጣ መጣች አንተ ጋር። እሱን እያሰበች ስለነበር ነው ዳኒ ያለችው። በቃ ይኸው ለመርዳት ሙከራ አታያትም? ተረብሻ እንደዚህ ኢቭን እንደዛ ዲስሪስፔክት አድርጋት እኮ ነው ዛሬ የመጣችልኝ እሷ። ከሱ የበለጠ እግዚአብሔር ነው። ተረጋጊ ሜሪ ተረጋጊ። መጀመሪያ ልጅቷ ስትናገር የነበረው እግዚአብሔር ስላላያት ነው። በቃ መጀመሪያ ተረጋጊ ዳጊ። በእናትህ በቃ እኔ አልፈልግም እንደዚህ። የታለ የሱ መውደድ? የሱ መውደድ የቱ ላይ ነው? እስቲ የሱን መውደድ ስም ጠራሽ ብሎ የሱን መውደድ አንዴ እስቲ ንገረኝ፣ የቱ ጋር ነው? ሜሪ ተረጋጊ፣ አታልቅሽው። በእናትህ ወድሽ ቀርቼ እኮ አይደለም፣ ግን ይሄን ነገር በቃ ወይኔ ጉዴ። አይ ውሻ ነው ታይቴ። በእናትሽ ምንድነው ጨረስና ሜሪ ተረጋጊና፣ ሜሪ መረጋጋት አልችልም። አሁን እኮ ልታችሁም እኮ መረጋጋት አልችልም። ሜሪ ስታራሽ ምንድን ነው ያልኩሽ? በቃ ከዚህ በላይ አና ታዳ አታከብሪኝም፣ ሪስፔክት አታደርጊኝም። ከዚህ በላይ መሆን አልችልም። መቼ የተናገረችኝ ንግግር በቃ ዳኒ ስላልሰማ እህት አለ አይደለ? እህት ባይኖርናት አለ አይደለ? እንደዚህ ያለቀሰች ምን አይነት አክት ነው የምታሳየው? ዳጊ አንተ ራስህ ምን በላይ ክብር አለ ለሴት ልጅ ገብቷል። እዚህ ጋር እሷ አልቅሳ እዚህ ጋር ሌላ ነገር ባታሳይ ደስ ይለኛል። ገብቶሻል አይደል? እኔን እንደ ጨካኝ እንዲያዩኝ አታድርግ። ጨካኝ አይደለም በቃ ለመርዳት አሁን ዝም ካልክ ጨካኝ ነው ማለት ነው። ኖ እንደዚህ ይሆናል። እኔም አልፎ ጉዳይ አይደለም እንደ በቃ የእሷን ነገር ለማዳመጥ ነው። አልጨረሰችም። ልቦ ውስጥ ሌላው እንዳለ ገብቷል አይደል? ለምን እንደዚህ ለምን ዞሪያ ማታዋራኝ? ለምን ማታዋራኝ? ሜሪ ተረጋጊ። ሜሪ በቃ ትግስትም ልክ አለው። ከዚህ በላይ ማውራት አልችልም። ዳጊ በእናትህ ዳጊ አይ ሜሪ ስላለብኝ ነው በቃ አውሩ ዳጊ። ሜሪ በእናትሽ እኔ ያስጨንቃችሁ ነው የጨነቀኝ ነው። እንደዚህ አይነት ነገር አልወድም ሜሪ በእናትሽ። ምንድነው አሁን እዚህ ጋር መልካት ስሪ በቃ እያለቃቀስሽ ምንድነው? ምን እየሆንሽ ነው እዚህ ጋር? ሜሪ እኔንም እያስጨነቅሽኝ ነው ሜሪ። ሶስት አራት ታይ ብዬሻለሁ። በቃ ላንተ ምንድነው እንደዚህ ያጠፋሁት? ላንተ ምንድነው? ሴት ልጅ ባትወደህ ማለት ነው ዳጊ። ሴት ልጅ ባትወደህ እንደዚህ አትሆንም። እየመጣሁ መለመን አለብኝ። አንተ አንድ ስም ተሳሳትሽ ብለህ ይሄን ያህል ነገ ምን ልታደርጊ እንደምትችል አላውቅም። ገባሽ ማለት እግዚአብሔርን የምታደርገው ነገር ነገ ጠዋት ይቆጫል። ምንም ቆጨኝ ነገር ነገ ይቆጫል። እውነት ከልቤ ነው የምነግርህ። ምን ጭራሽ እያስፈራራው አይደለም፣ ችግር የለም ሜሪ። በእንደዚህ አይነት ያለና የወደዱትን አስደም ሜጨር ይሄ ነገር ነው ደግሞ ሌላ ችግር የሚያመጣው። መደወል ግዴታ ነው። ናፈቀሽ ድምፁ ናፈቀ ዳኒ የሚባለው ነገር ተይ በቃ። አንተ ዳጊ በእናትህ በቃ ዞር በላ ዳጊ። ጭራሽ በዚህ ሰዓት ትክክል እኮ ነኝ እኔ፣ ትክክል እኮ ነኝ ዳኒ። ለምን ነው ይረብሸኛል እያለ ነው። ትክክል ነኝ፣ በጣም ይረብሸኛል አለ ዳኒ ጋር ልደውል። ምን ማለት ነው? ስሙን መስማት አልፈልግም እያለ አይደል? እኔ የሚረዳኝ ሰው የለም። እኔ ለማስተካከል እሞክራለሁ። ጭራሽ ቤንዚን ታርከፈክፍ ያለሽ አንቺ ችግሩ ላይ ዳኒ ጋር ልደውል። ምን ማለት ነው? እንደዚህ አግሬሲቭ ሆኖ እያየሽ ነው ሜሪ። መጀመሪያ ተረጋጊ። ከራስሽ ጋር ሁኚ። ምንም ልትረጋጊ አልቻልሽም። ከመጣሽ ጀምሮ ልትረጋጊ አልቻልሽም። ምንድነው? ተረጋጊ መጀመሪያ ሜሪ። እኔ አልወጣልኝም። ትናንትና በጣም ብዙ ነገር ነው ስትናገረኝ የነበረው። እሱ ፊት እንደዛ እየተናገረች ምንም ነገር ያደረገው ነገር የለም። ተረድተኛል አይደል? እያንዳንዱ ነገር እየተናገረች ሊያስተዋት እንኳን አልሞከረም። ሜሪ ተረጋጊ በእናትሽ። ምንም ነገር ሊያስተዋት አልሞከረም። ምንም ነገር ማለት ነው። ይኸውልሽ ሜሪ ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ምንም ወደ ኋላ የምመለሰው ነገር የለም። ጨርሻለሁ። እንዳትደውይልኝ። እሱም ጋር ማንም ጋር በእኔ ጓደኞች ዙሪያ አትጻፊ፣ አትደውይላቸው። በእንባ የሚቀየር ተአምር የለውም እኮ ዳኒ። በቃ ቻንስ ስታሰከን ይባል ነገር አለ። ምን ሆነ ነው? በእናትህ ምን እየሆንሽ ነው እንዴ? ተነሽ፣ እንደዚህ ነገር የለም። ተነሽ። እሺ ተነሽ። ምንም የሚያል የሚያስቆም ነገር አይደለም። ሁሉም ነገር ይስተካከላል። ሁሉም ስሜታዊ የሆነ ነው። ገብቶሻል አይደል? ወንድ ልጅ ደግሞ ስናፈቅር እንደዚህ ነው ሜሪ። እንደዚህ የሚያስቆም ነገር ምንም ያረኩት ነገር የለም። ስለሚወድሽ ነው ሜሪ። በቃ ለመርዳት ሞክሪ። ወንድ ልጅ ካፈቀረን አፈቀረን ነው። አሁንም ደግሞ ይወድሻል ዳጊ፣ አሁንም ይወድሻል በእርግጠኝነት ማለት ነው።
አለይቶ በቃ ከዚህ በላይ መስጨነቅ የለብኝም። በቃ እኔ አስተካክላለሁ። አሁን እኮ ጥፋት አንቺም እኮ ልትረጋጋቻችሁ ከመጣች ጀምሮ ሪስክለስ ነሽ። በቃ ምክንያቱም ስሜታዊ መሆን እሱን የሚያናድድ ነገር ገብቶሻል አይደል? እኔ ለማስተካከል ለሱ ስጠራ አንቺ ዳኒ ጋር ልደውል ለምን ደውይለት? ምንም ነገር እንዳይለኝ እንዲነግረው ነው። ሌላ ነገር አይደለም። አልፈልግም። ስሙን መስራት አለ እኮ እሱ በቃ ዳኒ ይቅርታ። በቃ እሺ እንግዲህ ዳጊ ወርተን ፋሚሊዎች ነገሩን ለማስተካከል ሞክሬ ነበረ። ሁለቱም ጋር አግሬሲቭ ሆኖ ነው ያገኘኋቸው። ምንም ማድረግ አልቻልኩም። ዳጊም ያው እኔ ሪስፔክት ስለሚያደርገኝ ነው እሷን እንደምጠራት አልነገርኩትም ነበረ። ሜሪ እንደምጠራት ዝም ብዬ ካሜራ ይዤ ነበርና ያልኩት። ነገሩን ለማስተካከል እንሞክራለን። መቻችሁ